ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? ዛሬ በማህበራዊ ሚዲያ ላይ ብዙ ሰዎችን ያስቀየመ ያሳዘነና እጅግ አነጋጋሪ የሆነ አንድ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮ ላይ የምትመለከቷት እህታችን ኦርቶዶክሳዊ ስትሆን እንባዋን እንደ ጎርፍ እያፈሰሰች እጅግ በምሬት ታለቅሳለች። ምክንያቱ ደግሞ አካል ጉዳተኛ በመሆኗ መኪናዋን ይዛ ወደ ቤተ ክርስቲያን ግቢ ልትገባ ስትል በሩ ላይ ያለው ዘበኛ እሷን ብቻ ለይቶ አላስገባም በማለቱ እና በነበረው ግፊያ ጠጋ ስትል በመኪናዋ ገጭታ የደረሰውን አሳዛኝ ነገር ትናገራለች። ሰላም፣ እንዴት አመሻችሁ? ዛሬ ስለ ቅዱስ ገብርኤል ግቢ ገብርኤል የሆነ ነገር ነግራችሁ ነው። ለኔ ቅዱስ ገብርኤል ትልቅ ነገሬ ነው። በቃ እኔ የሚያውቀው ስለ ከቅዱስ ገብርኤል ጋር ያለኝን አታችመንት ብዙዎች ያውቃሉ። አባቴ ሁሉ ነገሬ ነው ቅዱስ ገብርኤልና በቃ እኔ ጠዋት ስራ ሲሄድ ቅዱስ ገብርኤል ሳልሳለም አልሄድም እና እንደተለመደው ሰሞኑን በቃ እዛ መግባትም አይቻልም ምናምን እየተባለ በቃ ትቻለሁ ማለት በቃ ምን ላድርግ ማለት ፓርክ አድርጋችሁ የሆነ ቦታ ፓርክ አድርጋችሁ ነው የምትመጡትና እኔ ደግሞ ትንሽ ክብደት ስለጨመርኩኝ እንቅስቃሴ ከብደኛልና እንዳጋጣሚ ዛሬ መኪና እየገባ ነበረ። ጠዋትም አሁንም ከመሻ አሁን ማለት ነው በታ ገባው ማለት ልገባ ሌሎች መኪኖችም እየገቡ ነው እና ከኔ ፊት የሆነ ፊት ገብቷል። አየኔ መኪና የትኛውን ቦታ አስፋልት ላይ ነው የሚውለው ማለት ነው። ፍቃድም አለኝ፣ ያው አካል ጉዳተኞች ነው ግን ፍቃድ አለኝና ይታወቃል። እንኳን ቤተክርስቲያን የትኛውን ቦታ አልከለከልም እውነት ለመናገር ማለት ነው። ከዛ ጥበቃዎች አሉ ማለት ነው። ጥበቃው ቆሞ አትገቢም ማለት ከኔ ፊት እኮ ፊት ገብቷል እና እኔ ደግሞ ተሳልሜ ነው የምወጣው፣ አልቆይም። ከዛ ቪትሱ እኮ ገብቷል አሳልፈኝ ስለው እዛ ጋር ቁመሽ ነኝ ምናምን ይለኛል። እኔ መውጣት ያቺ ቅዱስ ገብርኤል ግቢ ውስጥ ማለት ነው አለች ሆነች ማትመጪ ቦታ ነች። ትንሽ ክብደትም ስለጨመርኩ መሄድ አልችልም አሁንና ኧረ እባክህ አሳልፈኝ። እኔ ተሳልሜ ነው የምወጣው። በቃ ጠብቀው ዱላውን ይዞ ቆመ። በቃ ግግም ብሎ ቆመ ማለት ነው። ከዛ የሆነ ላዳ ደግሞ ከኔ ፊት እሱን ሊያስገባ እየፈለገ ነው ላዳውን ማለት ነው። እሺ ላዳው ይግባ ምናምን ወደ ኋላ ሂጂ ምናምን ጥድፍድፍ አደረገኝ ማለት ነው። ከዛ ወደፊት ሳብስ አይደል መጥቶ እንትን አለ ማለት ነው። በቃ ገጨችኝ አለ ማለት ነው። ጥቅልል ብሎ በቃ እሺ ልወርድ ስል እንዴት ልውረድ? ከግራና ከቀኝ መኪናም አለ ማለት ነው። ከዛ ሁሉንም እንትን ሊያስብልብኝ በቃ አይደለ እሱ በቃ አላማው እኔን እንትን ማስደረግ ነው ማለት በቃ አሳክማለሁ አልኩት ማለት ነው። ችግር የለው እንዳልከችሁት እኮ አውቃለሁ፣ ምንም እንዳልሆነም አውቃለሁ። ግን ሳልሳለም ማለት ነው እግዚአብሔር እኔ ቀን በቀን አይደለም ሳልሳለም ማለት ነው። ከኋላ ሁለት ጓደኞች ሊሆኑ ማለት እሱን የሚያውቁት እዛ ግቢ ከኋላ ተቀመጡ። እሱን ያገባ አሳክማለሁ ብዬ ምኒልክ ይዞ ሄድኩኝ ማለት ነው። አልተሳለምኩም። በቃ ቅዱስ ገብርኤል አንተ ፍርዱን ስጥ ብዬ ማለት ነው ማለት በቃ ከዛ ገባና መንገድ ላይ ስንደርስ በቃ በፐርሰንት ስጭኝ አልታከምም አለኝ ማለት ነው። በፐርሰንት ማለት ምን በፐርሰንት ስንት ብር ስለ 3000 ብር ስጭኝ አለኝ። አይ ብትታከም አይሻልህም አልኩት። እግዚአብሔር ቅዱስ ገብርኤል ነው የምላት። ምንም እኮ እንዳልነካሁትም ምንም እንዳልሆነ በቃ መጣ ጥቅልል ብሎ እዛ በቃ እንትን አለ። አላማውን ብርም እንደሆነም ገብቶኛል። እሺ አልኩትና በቃ 1000 ብር ልስጥ አልኩት። እሺ ስጭኝ አለኝ ማለት ነው። እንደዛም እያለ ግቢ ይዞ ገባው። ሚኒሊክ ግቢ ገባንና ልጆቹ በጣም በቃ ከኋላ የተቀመጡት አላገባቸው ማለት በቃ ብር ፈልጎ እንደሆነ ገባቸው። እኛ አሁን አንተ ወረዱ ማለት ነው። ወረዱና እኛ እንዴት በቃ ከታከመክ ታሳክም እኛ እሷን እናውቃታለን። ካልሆነ ግን እንዴት ነው ገብርኤል ደች አንተም ገብርኤል እንትን ብለህ እሷም ገብርኤል ለመሳለም መታ እንዴት እንደዚህ ሆናል ሲሉት በቃ እሺ አላቸው ማለት ነው። እሺ አለና በቃ እኔ ካመመክ አሳክምሃለሁ ብዬው ብሩንም ሳይቀበል ወረደ ማለት ነው። እና ልጆቹም እንትን አሉ። እሱን ሸኘሁት መልሼ ከሚኒሊክ አምጥቼው ገብርኤል ጋር አውርቼው ወደ ቤት እየሄድኩ አሁን ወደ ቤት እየሄድኩ ነው።
የምነግራችሁ ማለት ነውና ምን አለ መሰላችሁ ግን እውነት እኔ ግን በቃ ብዙዎች ግን እኔ ማለት እሞታለሁ ማለት ገብርኤልዬን ከማጣ አባቴን ከማጣ እሞታለሁ። ግን ብዙ ሰዎች ግን እንደዚህ በሚሆንባቸው ነገር ሁሉ ብዙዎቻቸው እውነት የሚቀይሩት ወደው እንዳይመስላችሁ። እኔ አላደርገውም ግን እውነት ዛሬ የተደረገብኝ ነገር የሚደረግብኝ ነገር እዛ እንኳን ቤተክርስቲያን ውስጥ አድሎ ይደረጋል። መግቢያ እንኳን በር ላይ እንኳን አድሎ ይደረጋል። በጣም በሚያሳዝን ሁኔታ እኔ የትኛውን ቦታ እውነት የመንግስት በሉ የትኛውን ቦታ ክፍለ ከተማ ብትሉ የትኛውን ቦታ እገባለሁ። ምክንያት የሚያደርጉት መከላከያዎቹ ምናምን እንትን ያደርጋሉ፣ ይከለክላሉ ያስባሉ። እነሱም እኔ መከላከያዎቹን አስፈቅጄ ብዙ ቀን ገብቼ አውቃለሁ፣ ተሳልሜ አውቃለሁኝ። እነሱ ግን እነሱን ለምክንያት የሚያደርጉት ማለት ነውና ምን ልላችሁ ፈልጌ ነው መሰላችሁ? በጣም በቃ አይ አልሄድም አባቴ እውነት በቃ ብዙ ከደጅ የሚያርቁ ሰዎች አሉ እዛ ቤተ ክርስቲያን ውስጥ በጣም ብዙ ሰዎች አሉ። እኔ ምን በቃ እንደ እንትን ያዩኝ እግዚአብሔር ግን ቅዱስ ገብርኤል ውስጥ ያውቃል። እኔ እግዚአብሔር ምናልባት እንደ ሰዎቹ ነጠላት ለባብሼ የሆነ ነገር ሆኜ ባገኙት አጋጣሚ ነው ገብርኤል የምገባው። ባገኙት አጋጣሚ ገብቼ የውስጤን ነገር ነው ስወጣ ደሱ ስራውን ይሰራልኛል። በቃ ባገኙት አጋጣሚ ነጠላ ለብሼ በቃ የሆነ ነገር ሆኜ ለሹ ለማድረግ አይደለም የምገባው እና በጣም ከፍቶኛል ዛሬ እውነት። እዛ ጋር አላስገባ ነገም እሄዳለሁ የሆነ ነገር እስከሚያደርገው ድረስ ከዛ ቤት አልቀርም። ግን እባካችሁ ይረዱን ማለት መኪና አካል ጉዳተኛ ቅንጦት አይደለም፣ እግር ነው። ቢመቸኝ እኔ ቢያንስ በረከት ማገኘው በእግሬ ብገባ ነበረ። ግን በቃ ይሆናል አይደለ? ይገባችኋል? ይሄ ከልጁ መውለድ ጋር ምናምን በቃ ከሱ ጋር ይመጣል ክብደት ምናምን። እኔ ነኝ የማውቀው። በቃ እግሬ ላይ ያለውን ዲቫይስ መጎተት አልችልም። ዳገት ሲወጣና በጣም ከብዶኝ ነው እውነት። በቃ ግን እባካችሁ የትኛውም ቤተክርስቲያን ያላችሁ በእርግጥ እኔ እንደዛ ቦታ ቻሌንጅ የሚያደርጉኝ የሉ። ሌላ መኪና እያስገቡ ነው የሚከለክሉት። በቃ ሌላ ምናምን የሆነ ነገር መሆን የለበትም እና ይሄ ልነግራችሁ ነው። እባካችሁ እዛ የምትሰሩ አስተዳደሮች ልትሆኑ እንዳቆናችሁ የሆነ ነገር ልትሆኑ ትችላላችሁ። እኔ መንግስት የሆነ ነገራችንን ከሆነ መንግስት ጋር መከላከያ እንደዚህ ቀን ራሱ ሲሄድ ማለት ነው። አንድ ቀን እንደዚሁ ቀን ሊሳለም ሲገባ ከለከሉኝና መከላከያውን አስፈቅጄ ገባሁ ማለት ነው። ግን እኮ ምንም እኮ አላለኝም። እሷ እንደዚህ ነው ፍቃድም አለኝ። እኔ ፍቃድም ስላለኝ እሱን ሳሳዩ ግቢ አለኝ። በቃ እነሱ የዛን ያክል እዛ ቤተክርስቲያን ውስጥ ያሉት ሰዎች ግን በጣም ማለት ነው ምንም አይነት አሁን እንግዲህ ምንም ሳላደርገው ጥቅልል ብሎ ወድቆ እኔን የሆነ ነገር ውስጥ ለመክተት መሞከር ይሄ እግዚአብሔርን የሚያገለግል ሰው ለዛው ቅዱስ ገብርኤል ቤት ቅዱስ ገብርኤል እውነት ይቅር ይበለን፣ ሁላችንንም ይቅር ይበለን። በቃ እኔ በጣም ከፍቶ ይደብሮኝ ነው